ሰላም ውድ የዚህ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ምርጥ 10 የኢትዮጵያ ባለሀብቶችን ነው። እናንተም አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። 10ኛ ሽሁራ እስማኤል የምስራቅ አፍሪካ ንግድን ከቲፒኤልኤፍ ጋር አብራ በመሆን የመሰረተች ሲሆን ነፍሱን ይማረውና ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ጥሩ ግንኙነት እንዳላት ይነገራል። በአሁኑ ሰዓት ያላት ካፒታልም ሲገመት ከ200 ሚሊዮን ዶላር በላይ እንዳላት ይገመታል። 9ኛ ኢዮብ ማሞ ከፔትሮሊየም ካምፓኒ ግሩፖች ጋር አብሮ በመሆን ዘይቶችን ወደ ተለያዩ ሀገራት በዓለም ዙሪያ ኤክስፖርት ያደርጋል። በአሁኑ ሰዓት ያለው ካፒታል ሲገመት ከ500 ሚሊዮን ዶላር በላይ እንዳለው ይገመታል። 8ኛ ኡመር አሊ በቅድሚያ ይቅርታ ልጠይቅ እወዳለሁ ፎቶውን ማግኘት ስላልቻልኩ። ኡመር አሊ የራሱ የሆነ ትልቅ የቡና ካምፓኒ ያለው ሲሆን ቡናን ወደ ተለያዩ የዓለም ሀገራት ኤክስፖርት ያደርጋል። ኡመር አሊ በአሁኑ ሰዓት ያለው ካፒታል ሲገመት ከ500 ሚሊዮን ዶላር በላይ እንዳለው ይገመታል። 7ኛ አባይ ፀሐዬ ፖለቲከኛና በተለያዩ የቢዝነስ ዘርፎች ላይ የተሰማራ ባለሀብትም ፖለቲከኛም ነው። በአሁኑ ሰዓት ያለው ካፒታል ሲገመት ከ1.5 ቢሊዮን ዶላር በላይ እንዳለው ይገመታል። 6ኛ ሳሙኤል ተስፋዬ ከአዜብ መስፍን ጋር በመሆን የተለያዩ ቢዝነሶችን ሆነ የኮንስትራክሽን ስራዎችን በጋራ ይሰራል። በአሁኑ ሰዓት ያለው ካፒታል ሲገመት ከ1.6 ቢሊዮን ዶላር በላይ እንዳለው ይገመታል። 5ኛ ስዩም መስፍን በአሁኑ ሰዓት በቻይና ውስጥ የኢትዮጵያ አምባሳደር ነው። ያለው ካፒታልም ሲገመት ከ1.8 ቢሊዮን ዶላር በላይ እንዳለው ይገመታል። 4ኛ ስብዓት ነጋ የቲፒኤልኤፍ አባል ነበር። ከመለስ ጋርም ጥሩ ቀረቤታ ነበረው። በአሁኑ ሰዓት ያለው ካፒታል ሲገመት ከ2 ቢሊዮን ዶላር በላይ እንዳለው ይገመታል። 3ኛ ብርሃን ገብረ ክርስቶስ ከመለስ ዜናዊ ጋርና ከአዜብ መስፍን ጋር ጥሩ ቀረቤታ ነበራቸው። አሁንም ቢሆን ከአዜብ መስፍን ጋር ብዙ ቢዝነሶችን አብረው ነው የሚሰሩት። በአሁኑ ሰዓት ያለው ካፒታል ሲገመት ከ2 ቢሊዮን ዶላር በላይ እንዳለው ይገመታል። 2ኛ አዜብ መስፍን ነፍሱን ይማረውና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ነበረች። የተለያዩ ካምፓኒዎች ኢትዮጵያ ውስጥ በግሏም በጋራም አላት። በአሁኑ ሰዓት ያላት ካፒታል ሲገመት ከ4 ቢሊዮን ዶላር በላይ እንዳላት ይገመታል። 1ኛ ሙሐመድ አሊ አላሙዲ በወርቅ ማዕድን ቁፋሮ ላይና በግብርና ላይ የተሰማራ ትልቅ ባለሀብት ነው። በአሁኑ ሰዓት ያለው ካፒታል ሲገመት ከ10 ቢሊዮን ዶላር በላይ እንዳለው ይገመታል።